ምንም ኤአይ ሳትጠቀሙ በራሳችሁ ደቂቃ ይዛችሁ ውስጥ ስሩ እና ኮመንት ላይ ጻፉልኝ። እስቲ ቀድማችሁ ቪዲዮን ፖዝ አድርጋችሁ እና የአፕቱ ጥያቄ ነው። ፋሚሊ ሪሌሽንሺፕ ወይም ከፋሚሊ ሪሌትድ የሆነ ጥያቄ እንደዚህ አይነት በመጣበት ሰዓት ላይ በምን አይነት መልኩ ትሰራላችሁ? እና ኤም ኢዝ ምንድነው ጥያቄ? ኤም ኢዝ ሜሪድ ቱ ኤን ኢዝ ዘ ዳውተር ኦፍ ዩ ኢዝ ሜሪድ ቱ ኤስ ኢዝ ዘ ሲስተር ኦፍ ፒ ኢዝ ዘ ሶን ኦፍ ኪው አር ኢዝ ዘ ማዘር ኦፍ ኤስ ሃው ኢዝ ኤን ሪሌትድ ቱ ኪው? እና በዚህ ጥያቄ ላይ ምንድን ነው የምንረዳው? በእንደዚህ አይነት ፎርም ጥያቄ በሚመጣበት ሰዓት ላይ በምን አይነት መልኩ ብትሰሩ ይሻላል? እንደዚህ ፋሚሊ ሪሌትድ ጥያቄ ከሆነ ራሳችሁን እኔ የምመርጠው ጊዜም ቆጥባችሁ እናም የምታገኙት መልስ ኮንፊደንት ሆኖ መልሱ ሪላይብል እንዲሆንላችሁ ከነዚህ ከሚነግራችሁ ከሚጠቁማችሁ ፋሚሊ ራሳችሁን አንድ አካል አድርጋችሁ ስሩ። በዛ ሰዓት ሪላይብል የሆነ መልስ ታገኛላችሁ። እና ምንድነው ኤም ኤኒን አገባት ይላል። ኤኒ ደግሞ የዩ ልጅ ናት፣ ወይም ዩ የኤን አባቷ ነው። ዩ ኤሲን አገባት። አሁን ዩ ምንድን ነው? ኤም የኤን ባል ከሆነ ኤን አሁን ሴት ልጅ ናት አይደለ? የኤን አባቷ ማን ነው? ዩ። እሺ ዩ ደግሞ ማንን አገባት? ኤስ። ስለዚህ ዩ ኤስን አግብቷት ዩ የኤን አባቷ ከሆነ ኤስ አሁንም የኤን እናቱ ናት። ኤስ the sister of ፒ ወንድ ነው ሴት? ምንድነው እዚህ ወንድ ነው ሴት መሆኑን በዚህ ማወቅ አንችልም። እሺ እንምጣ እዚህ ፒ is the son of ኪው። ኦኬ ኪው አሁን ማወቅ እንችላለን። ኪው የፒ አባቱ ነው፣ ወይም ፒ የኪው ወንድ ልጁ ነው። ስለዚህ ፒ ወንድ ልጅ ነው። የማን ወንድም ነው? የኤስ ወንድም ነው። ኤስ የኤን እናቱ ናት። ዩ የኤን አባታ ነው። እሺ አር ደግሞ the mother of ኤስ። አር የኤስ እናቷ ናት። ኤስ የማን እናቱ ነበረች? የኤን። ስለዚህ አር የኤስ እናት ከሆነች በአር እና በኤን መካከል ያለው ሪሌሽንሺፕ ምንድን ነው? ኤን ለአር ወይም አር ለኤን አያቷ ነው፣ አያታ ናት አይደለ? እሺ አሁን የተጠየቅነው ምንድን ነው? how is n related to q? ኦኬ እነ የቱ ጋር ነው ያለው? እዚህ q እዚህ። ስለዚህ ይሄ በፓተርን ይሄዳል። አሁን n ከq ጋር እንዴት ይገናኛል? አሁን አንድ አካል አድርጋችሁ ስሩ ያልኳችሁ ለዚህ ነው። አሁን ጸጥ ብለን እንደዚህ ብንረዳ እንኳን ኮንፊደንት አንሆንም መልስ ለማስቀመጥ። እስቲ እንስራውን እኔ ባልኳችሁ መንገድ። ለምሳሌ እኔ አሁን የራሴ ማንን ላድርግ? ከዚህ አካል ፒ ላድርግ። ፒ እኔ ነኝ። አይ ፒ እኔ ነኝ ካልኩኝ፣ እሺ ኤስ ኢቴ ናት አይደለች? ኤስ ማይ ሲስተር። እሺ ኤስ ኢቴ ናት። የኢቴ ባል ደግሞ ማን ነው? ዩ husband of my sister። እሺ ኤስ ኢቴ ናት፣ እኔ ፒ ነኝ። ኤስ ኢቴ ናት። የኤስ ባል ዩ ነው። ያ ማለት ለኔ አማች ማለት ነው። ኦኬ ፒ ኢዝ the son of ኪው። ስለዚህ አባቴ ማን ነው? ኪው ፋዘር። ኦኬ እሺ አሁን ጸጥ ብለን ዩን ኢቴ ናት አይደለ? ፍሬ ትባላለች እንበል። እሺ ኢቴ ፍሬ ትባላለች። እሺ የሷ ባል ደግሞ ማን ነው? ዩ ሳሚ ይባላል እንበል። እሺ
ኤን ደግሞ የነሱ ልጆቿ ናቸው። ስለዚህ ኤስ የኢቴ ልጅ ናት። ማን ማለትም ኤን የኢቴ ልጅ ናት። አባቷ ዩ ነው፣ እናቷ ኤስ ነች። ኤስ ኢቴ ናት። ስለዚህ ኤን ማን ናት? መዱ ትባላለች እንበልና የኢቴ ልጅ ናት። እሺ እንበል። አሁን በኤን እና በኪው ነው። ኪው ለኔ ማን ነው? ፋዘር ነው አይደለ? ኤን ማን ናት? የኢቴ ልጅ ናት። እሺ አርስ? አር ማዘር። ምክንያቱም ፒ ኢዝ ዘ ሶን ኦፍ ኪው ከተባለ ኪው ለፒ አባት ነው ካልን ኪው ደግሞ ማንን አገባት አለ? አሪን። ወይም አር ኢዝ ዘ ማዘር ኦፍ ኤስ ካል ኤስ ኢቴ ናት። የኤስ እናት የኢቴ እናት ለኔም እናት ናት። ስለዚህ አር ማዘር ናት። እሺ ስለዚህ አሁን እዚች ጋር ነው ጥያቄው። በኤን እና በኪው መካከል ያለው ሪሌሽንሺፕ ምንድን ነው? ኪው ፋዘር ከሆነ ኤስ ኢቴ ከሆነች የኤስ ልጅ ደግሞ ኤን ከሆነች እኔ ማን ነኝ? ፒ ነኝ አይደለ? እኔ ፒ ነኝ፣ ኤስ ኢቴ ናት። የኢቴ ልጅ ለአባቴ ምን ትሆናለች? አለቀ። የኢቴ ልጅ የአባቴ በእንግሊዝኛ ምንድን ነው የሚባለው? ግራንድ ዳውተር ወይም ዳውተር ትባላለች። በቃ አሁን ኮንፊደንት ሆናችሁ መመለስ ትችላላችሁ። ኦኬ ለምንድን ነው ዳውተር ወይም ግራንድ ዳውተር የሆነው? ይታወቃል አይደለ? ኤን ሴት ልጅ ናት። ምክንያቱም ኤም እኒን አግብቷታል። ስለዚህ ኤን የዩ ዳውተር ከሆነች ለክው ደግሞ ወይም ዩ የኤስ ባል ነው አይደለ? ኤስ ደግሞ የኪው ልጅ ነች። ኤስ ኪው ለኤስ አባቱ ነው አይደለ? ስለዚህ የልጁ ልጅ ነች ኤስ ኤን ለኪው የልጁ ልጅ ነች። ለዛም ነው ግራንድ ዳውተር የተባለው። ስለዚህ በዚህ መልኩ ጥያቄዎቹን ኤክስፔክት ያደረጋችሁ ተለማመዱ። መልካም ጊዜ